እንዴት ነው አለን ጋር ቀጮ አቤካሽ ነው ሙንደል ያለች ተመቸሽ አይደል? የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ? አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት። የታባቱ ያ ሌባ ማን ዘሪሁን ያ ሌባ ዘሪሁን አይደል? ያኛው ሌባ አቤት ጋሽ ጀግናው ጀግና እኮ ነው። ላቲ ባክሽ ደቂቃ ጨምርልኝ በማርያም እነዚህ በፉት እሽ ሜላት ክፉ ነሽ ተማርቆስ እናስተበዳለ እኔ ባገኘ እናትን ለብዳለ እናስተበዳለ። ሰላም የዚህ ዩቲዩብ ቻናል ተከታዮች፣ በዚህ ሳምንት ደግሞ ያጋጠሙ አዳዲስ ነገሮችን እና ፈታ ዘና የሚያደርጉ ቪዲዮዎችን አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ ከመሄዳችን በፊት ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ ያድርግ። ቀጥታ ወደ ቪዲዮ እንሄድ ማለት ነው። ምንድነው ድምጽ የለውም ነው? እስኪ ድምጽ ስጡት። የምንጡት በቃ ሙሉ ቀን ይሄን ነገር ማስታሰብ የምትለው አንተበት የራስህ እንዲሆን ያልከው እንደዚህ ቶቶ ይሄን በኋላ እናወራለን። አሁን ሰው ላገኝ ነው። ወጣ ብላችሁ ተናፍሰና ሁለቱም ይርጣ። የት ነው የሚሄዱ? ከቤቴ ለጎዳ ነው ጀባ እንዳደለ ይርጣ። ኧረ ዝናብ እየዘነበ ነው እንዴ? ምን አገበ? ለምን እሳት አይዘምሩ? ውጣ። ጊቢ ሊሊ ሾው ዌልካም ቱ ዚስ ሃውስ። እንዴት ነው ባሽዬ? ጊቢ ሊሊ ሾው እኛ ቤት መተሽ እንደሆነ ወይስ እኛ አንቺ ቤት መተን ነው? እንዴት ነው ሊሊ ሾው? አደ ሊሊ ሾው እኔ እግርሽን አምጪ። እኛ ቤት እንግዳ ሲመጣ እግሬ ማጠብ ባህል አለ። ለያምጪ ግማታ መጀመሪያ አንተ አታጠብ። እነዛ ቋንጤ የሆኑ ካልሲዎችን መጀመሪያ አጠብ። ይገዚ ምንድነው አባይ ባህል እና ሊሊ ሾው የሆነች ነገር ምሳ ኩክ ላድርግልሽ ውስጥ አመጪ ጨው ምናምን ትቀምሽልኛለሽ። አንተ ብናኔ ይበልቻለሁ ብላንተ እኔም ጠገብኩኝ። ውበትሽ አጠገበኝ። ኧረ ውበት ቀንሽ ሊሊ ሾው እናንተ የሰላም ልጆች። የኔ ከባህር ውስጥ የወጣ አሳ ላጥምልሽ በእናትሽ። አዋን ተደቦ ኧረ አሳ ይብላህ አንተበት። ሊሊ ሾው ያው ወደ ቁም ነገራችን ስንመለስ ያው መሄጃሽ ተቀርበል እና ሁለት ውድ ስጦታዎች አሰርቼልሽ ነበር። አንድ በእኔ ስም፣ አንድ ደግሞ በልጆቼ ስም። እኔ ስም ያለው ይኸውልሽ ይሄ ነው። ምንድነው እኛ ያለን የወንዱ ፎቶ ምስላት ወይም ለራስ አሰባት ከሆነ ንገረን፣ ችግር የለውም። እኔ ማዘኑ ሊሊ ሾው ላንቺ በዚህ ምን ሹገር ምናምን ሽማግሌ በስመ አብ ያስጠላል። እስቲ አትለፍልፍ ና ሰክታ አሳያት ያቸው ሊሊ ሾው ሰክቼ ዳሴሽ ይኸው አያምር እንዴት ነው? ይኸው እስቲ በእናትሽ እንዴ በለኝ ማሞ። ምን አይነት አስማ ወንድ ብቻ አለበት እንዴ? ኦ ማይ ጋድ እንዴት ነው የሚያምረው ባሽዬ። ሲኛዋ ጊፍት ደግሞ በልጆቼ ስም ያሰራሁልሽ ጊፍት ናት። ያው አንዳቸው ፕሮፖዝ ካረጉሽ ብዬ ነው ሊሊ ሾው። እነዚህ ከካሞች እንደዚህ አይነት ነገር አያውቁም። ግን ይኸው እስቲ በእናትሽ አያምርም ባሽዬ? ምን አይነት ጊፍት ነው? እኔ ደግሞ ሊሊ ሾው ራሴን ነው ልሰጥሽ ያሰብኩት። ራስን ነው የምትሰጣት? ቆይ ጠብቀኝ። ይመቻችሁ። አንተው ነው ሮቢ ይመችሽ። ስራ አጥነት አሰቃይቶ ለዘበኝነት ስታመለክት እኔ ልምድ አለኝ። የድብድብ በቃ ሰርተፍኬት አለ ማለት ይቻላል። በጣም ልምድ አለኝ። እኔ እኮ ስቀጣቀጥኩ ሞጣ ላይ ያደኩ ሰው ነኝ። ከዘራ በለው ምን በለው ጩቤ ይዞ የመጣ ሰው እኮ እንደዚህ እጁን ይዘምት እንቀማለን። መሳሪያ አንዴ ገብቶ የተናገረው ልጅ እኮ ትክክል እኮ ነው። ስላየ ነው ገበያ ላይ የመንግስት ካድሬ ሁሉ ገጥሞኝ ማለት ጠመንጃ በጥይት ሊመቶኝ መሳሪያ አፈሙዙ ወር ላይ ብዬ አስተኩሼ ደረቱ ላይ ቆሜ እኮ መሳሪያ መቀማ ሰው። ያው ሞጣ የታወቀ ነው። ሐሰተኛ ፕሮፓጋንዳ የሚያራምዱት ይግቡ። እሺ እንዴት ነው? ሰላም ናችሁ? እንዴት ነው? እዚህ ቤት ሰላም ነው? እንዴት ናችሁ? ሰላም ነው?
ሁሉ ሰባ ቁጭ በል። ያው ለጉዳይ ነው የመጣ ነው እና ጉዳያችንን ሳጨርስ እኔ አልቀመጥም። ምን ነበር ጉዳያችሁ? እንግዲህ ልጅህን ለልጄ ለማለት ነበር የመጣሁት እኔ። አዎ ማለት ይሄ ወጠጤ ልጅን ሊያገባ። ለነገሩ ምን አለክ? አንድ 10 መኪና አለኝ፣ 2 ፕራይቬት ጀቶች አሉኝ፣ በከተማው ዙሪያ ደግሞ 20 ሪል ስቴቶች አሉኝ እና ጎበዝ ቢዝነስማን ነኝ። አቤት የኔ አባት ልጄ ለአንተ እንደምትገባው ያወቅሁት የአይኑ አይቼ ነው። ናቀፈኛው አንድ ችግር ብቻ ነው ያለብኝ ፋዘር። ምንድን ነው እሱ? ችግሬ ውሸት አበዛለሁ። ማለት እስካሁን እየቀለዳችሁ ነበር? ምን ስታንዳፕ ኮሜዲያን ናችሁ እንዴ? እኔ ኮሜዲያን ፈልጋለሁ አልኩኝ፣ ግን የተጣራ 50 ሚሊዮን አለው። የተጣራ 50 ሚሊዮን አለው። አዎ 50 ሚሊዮን ምን ታፍሷል? የፈለግ ትንሽ ውጣ አንተ። ባለ ትዳር ወንድ ወደ ስራ ሲሄድና ላጤ ወደ ስራ ሲሄድ ይሄን ያህል ልዩነት አለው እንዴ? ባለ ትዳሮች እንዴት ነው ይሄን ነገር እንዴት ታዩታላችሁ? እና እንደዛ ቢሆን ይሻላል ወይስ ይቀር? አንተን እኮ ነው ያንተ ወይ ምን ሆነ ነው? በስመ አብ አንተ በእናትህ ወድጃታለሁ ልጅ እና ሄዳ አውራት ይለኛል እንዴ? ምን ብዬ ነው ማውራት? ሂጂ አሁን ፒካፕ ላይን እያለ ወሬ ይጠፋል። ብሮ ፒካፕ ላይ ነው ይኸውልህ ትሄድና ለኔ ቆንጆ ጨርቃነሽ እንዴት ትላታለች? እንዴት ካለች የልቤ ጨለማ አንቺን ሳይ በራል ትላለች። በዚህ ትሰምጣለች። ያራዳ ልጅ መጣው ያስበለው ነው። ፀሐይ ነሽ? ፀሐይ ዮሐንስ ነሽ ማለት ፀሐይ ዮሐንስ ዘፈኖቿ አሪፍ ስለሆኑ አንቺ ደግሞ መልክሽ ኧረ አንተ ፀሐይ ዮሐንስ አይደለችም? ጠፋበት ማለት ነው። ማታ 5 ሰዓት ላይ ምን እንደሚያስብ አሁን እንደ ድንገት አካውንቴ ላይ 20 ሚሊዮን ብር ቢገባ በ10 ሚሊዮን ብር ቤት ገዛለሁ፣ በ5 ሚሊዮን ደግሞ መኪና ገዛለሁ። ኤሌክትሪክ ይሻላል ወይስ ነዳጅ? አይ ሃይብሪድ ይሻላል። ለካ ሃይብሪድ ደግሞ ምንድን ነው? በቃ ኤሌክትሪክ ገዛለሁ። የቀረውን 5 ሚሊዮን ደግሞ ለእርዳታ ሰጣለሁ። 5 ሚሊዮን ከሰጠውማ ምን ይቀረኛል? በቃ እንዲያደርጋለሁ 1 ሚሊዮን ሰጣለሁ፣ የቀረውን ራሴ እጠቀማለሁ። አሁን ችግሩ የቀረውን ብር አካውንት ላይ ላስቀምጠው ወይስ አውጥቼ ቤት ላድርገው? ምን ይሻላል? ሀሳብ ማለት ነው እንግዲህ ያስብ። በሀሳቡ ሌላ ሀሳብ ውስጥ ይገባ ማለት ነው። ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ዳኒ ሮስቱ እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን። ግን በልጅነት እንጀራ ትሸከም ነበር? አይ እንጀራው ነዚህ ላይ ጋግሬበት ነው። ይጆ ደዛ ትምህርት ቤት አጥንት አምጡ ተብለናል። አንተም ቢወስድ አሁን ምን ይመስልሃል? የሳ አንተ ተንከሲስ አንተ ጢመነ ፈላ ለቋጫው እንዴ እንደናተ ነጠላ ና ለወልርሶ ሰው ያናግሪዮት ነው እንጂ ፕሮብሌም ነበሩ ነግሪዮት አላጣል። ይሄ ተለመደ ነው። ከተረባ በኋላ ጣባ ይቀርብ ግድ ነው። ስማ ዛሬም ፖስቶን ፎቶ ላሳይክማ እስኪ። አላምርም? አታምሪ። ሴቶቹን ጓደኞቼን አሳይቻቸው በጣም ነው የምታምሪው ነበር ያሉኝ። እሺ እነሱማ አመድ ውስጥ ተንከባለሽበት ውስጥ ተነክረሽ ነው አላምርም ብትያቸው ወይኔ እንዴት አባሽ ነው የምታምሪው ነው የሚሉሽ። እነሱን አምነሽ እንዳፖስቹ ነግሬሻለሁ። አውቀ ነው የምሬን ነው። የእንቁራሪት አገጭ ነው የምትመስዩ። እኔ ብታምሪ ምን አስደበቀኝ? ያ ቤስት ፍሬንድ ያው እንቅጭ ነው የሚናገረው። ሜላችሁን ስሙ። ሴቶች ራስ በራሳቸው በጣም ይካካባሉ። ፕሮሞሽን ስራ እንድትሰሪ ኦኬ መጀመሪያ እንዲተዋወቅ እንዲተዋወቅ የሴቶች አልባሳት የሀበሻ ልብስ አልባሳት ከዚህ በፊት ማስታወቂያ ሰርታችኋል? ትግራይ ምናምን ነበር የሚያሳይ። እዚህ ነው ግን ቤቱ? አሁን ግን አዲስ አበባ አሉን ብዙ ቅርንጫፎች ስላሉ ለዛ ነው። እሺ ፕራይሲን አደርጋለሁ። ስንት ቪዲዮ ነው የምትፈልጉት? እንግዲህ በየቅርንጫፎቹ አንዳንድ ቪዲዮ ሰራለን ብዬ። ስንት ቦታ ቅርንጫፍ አላችሁ ማለት ነው? ወደ 4 ቦታ። አይ ይቻላል፣ ችግር የለም። እና
ስለዚህ ስንት እኔ አንድ ቪዲዮ አሁን የምሰራው 200 ሺህ ዋት አንድ ቪዲዮ 200 ሺህ ነው ያለችው። ቪዲዮ 200 ሺህ ነው ግን 4 ቪዲዮ ነው አይ ቲንክ የምትፈልጉት እዛ ዲስካውንት አደረግላችኋለሁ። እስከ ስንት ለምሳሌ ዲስካውንት አደረግላችኋለሁ 4 ቪዲዮ ስለሆነ እኔ ታዘዣት ነው እየተጠየው እንጂ ቪዲዮ ላይ ዲስካውንት አደረግላችኋለሁ ኦሬዲ። እስከ ስንት? የት ቦታው አዲስ አበባ ነው ወይስ አዲስ አበባ ነው? አራቱን ኦኬ። እንደዛ ከሆነ 180 ሻረግ አንድ በቪዲዮ 180 ሻረግ ዲስካውንቱ ለአራት ቪዲዮ 180 ሺህ ለአንድ ቪዲዮ 180 ለአንድ ቪዲዮ 180 ለአራቱ አባዙት። በጣም አሪፍ በጣም አሪፍ በጣም አሪፍ ማስታወቂያ እንደዛ ነው የምሰራው። ለአንድ ቪዲዮ 200 ሺህ ነው የምሰራው። ማስታወቂያ እንደዚህ ነው ኖርማል እንደዚህ ነው የምሰራው እያለች ነው። ከዚህ በፊት ሰራ የነበረው 200 ሺህ ነው ማለት ነው። ቲክቶከር ነው ማለት መጣውልሽ ቲክቶክ አሙይስ ና ቁጭ ምንድን ነው ቁጭ በል። ኧረ ቆንጂ ስልክሽን ስጪና ይሄ ወንድነት አይደለም። እሺ ቤተሰብ ለስንት ነገር ይጠብቃችኋል። እዚህ ድንጋይ ላይ ቁጭ ብላችሁ የሴት ስልክ መቀበል በጣም አስነዋሪ ነው። ራሳችሁን መለወጥ መጀመር አለባችሁ። ሁላችሁም ዋጋችሁ የቱ ጋር ነበር የወረወርኩት? የቱ ጋር ነበር? አቶ አማች ማስመሰል ያለብህ ማለት ነው። እንደማትፈልግ ትሆንና መቀባበል። እሺ ጥርስሽ ጥሩ ሁኔታ ላይ ነው ያለው። ንፋስ እንዳይገባ ለተወሰነ ሰዓታት ባታወሪ ይመከራል። 3 ቀን ጥሩ ነው። 15 ቀን ቢሆን ሞር ንፋስ በደንብ እንዳይገባ ቶሎ እንዲያደርግም ይሻላል። እንደውም 2 ወር ቢሆን ማለት ነው ወደ ሌላኛው እንዳይተላለፍ ባታወሪ ይመከራል። እንደውም እስከ መጨረሻው ባታወሪ ራሱ በጣም ጥሩ ነው። ባልሽ ያናደድሽ ቢያበሳጭሽ የተለየ ነገር አምሽቶ ቢመጣ ቢያጠፋ ክፉ ቃል ቢነግርሽ ይቻላል። ማውራት አይፈልግም ማለት ነው። ይሄን ያህል መሮታል። ወገን ለወገን ደራሽ ነው። ያዙኝ ለው ጓደኛ ስማ አንተ ለአብድ ብዬ ብቻዬን ደበረኝ። አታብድ መብረኝ። አረ ባለፈው መረረኝ ምናምን ስትል ነበር እኮ። አሁን አብረን አይሻልም? ብቻም በኋላ ይደብራል። ወይ እኔማ ኦሬዲ ከላይ አሁን ልቄያለሁ እኮ። አሁን አይሻልም? ቀጣይ ሳምንት ውይ እስከ ቀጣይ ሳምንትማ አልጠብቅም። ቀጣይ ሳምንትማ እኔ ሙሉ አውላ ልቄ ብድ ያለብዶኛል ኦሬዲ። አሁንና በቃ ተው እንግዲህ እኔ ምንም ላደርግላችሁ አይደለም። እኔ ኦሬዲ ጨራርሻለሁ። ከላይ ውልቅልቅ አድርጌያለሁ ሁሉ። ቀጣይ ሳምንትማ እኔ ፏ ያለውኛለሁ ሲጀመር ኦሬዲ። ባይ በቃ ባይ። በጓደኛ ይሻላል ነው። በኋላ ብቻ እንዳትሆን አብረህ ብትጀምር ይሻላል። እስቲ ልጅ ተነሽና ቤቱን አጽጂ። እማዬ አሁን ገና እኮ ጥፍሬን ተቀባሁት። በቃ አንተ ተነስና አጽዳው። እስቲ እቺን ዕቃ ለቅለቅ አድርጊልኝ። እማዬ አልደረቅም እኮ። በቃ አንተ ጠባው። ይሁን እሷ እንደሆነ ጥፍሯ አልደረቀላትም። እስኪ እቺን ሽንኩርት ከተፍ አድርጋት። ማን ሞኛለ? በጥፍር እያሳበቡ ማረፍ ካለማ ጓደኛዬ ደወለና የፍቅረኛ ሜካፕ ደበኩት አለኝ። እሺ አልኩት። ከዛ በኋላ አምጣ እያለ የሚታገለኝ ጎረምሳ ነው አለኝ። ምናልባት ካልተቀባች እሷ ትሆናለች ቼክ አርጋት አልኩት። እንዴት እንዲህ ትላለህ ብሎ መኪና ውስጥ እየበረረ ሊመጣ ከሞትኩ እሱ ነው የሚገለኝ። እኔ ምን አልኩ? እውነታውን የተናገርኩት። ምናልባት ቼክ አርግ ነው ያልኩት። ቼክ አርግ
አንዳንድ ሰው ህልውናው ነው ሜካፕ ግድ ነው። ምን ችግር አለ እንዴ? አስረግጠህ ንገረው፣ ራሷ ናት። ቦምቦክላ ሌትስ ጎ። እኔ አኩቻ ነኝ፣ ማንንም አልሰማም። ጋዴም ወዳጆች መሬት መንቀጥቀጥ እናንተ የሚያስፈራ ነው። ናልሃን ሲያዞረው ማለት ነው። 2 ሚሊዮን ብር እኮ የሰራሁበት ነው። ሰውዬ ልታስገባ ይገባል። ለምንድን ነው የምንጨርሰው? ቻው በቃ የራሱ ጉዳይ ያስገባልኩ። እንግዲህ ዝም ብሎ እንደው አብረን እንገንባ በጋራ በመተሳሰብ ይሻልሃል። ቀልድ ነው። ማንን ተማምኖ እንደዚህ ይጮህ ያወራል? ወደ ቀጣይ የካፕልስ የጸብ መነሾች እንዴት ነው? እየተሻለህ ነው? አራሙኛል። እስቲ የሚበላ ነገር አለ እንዴ? ምን ልስራለህ? ሩዝ ነገር አለ? በአትክልት ልስራለህ ነው? ዝም ብዬ ልስራለህ? ደግሞ ሆዴን ያደርቀኛል እሱ። እሺ ሌላ ምን ልስራለህ? አጥሚት ነገር አለ እንዴ? አጥሚት ልስራለህ? ያቅልሽልሽኛል እሱ ነገር። ምን ታዲያ ሌላ ምን ልስራለህ? ወተት አለ እንዴ? እሺ ላፍላለህ? በነጭ ሽንኩርት። እሺ ደግሞ እኮ አልወደውም እሱን። አንተ ምን ሆነህ ነው? አንዱን ምረጥና ልስራለህ እንጂ። ምን ለማለት መጮይብኝ እና ራስ መርጣ አልወደውም ትላለህ እንዴ? አሞኝ አይደል እንዴ? ውይ አንተ ደግሞ ስትታመም ታስቸግረው ነገር አለ። ምን አስቸግረኝ ነው? ከዚህ በፊት ትልቅ ሰው አይደለህ እንዴ? ታዲያ ይሄን ስሪልኝ ብለህ የሚሻልህን አትመርጥም እንዴ? ትልቅ ሰው? አዋ እጅሽ ላይ ስለጣለኝ ምን አገናኘው? ምን ይሄ አልፈልግም። እንደው አትስሪልኝ። አትፈላ በቃ ቶ በገደለኝ። እንደው እንዴ አንተ ምንድነው? ጤና የለህም እንዴ? ጤናማ ስለሌለኝ እንደዚህ ጌተኛት እና በገደለኝ ምን አመጣው? እሺ በደፋኝ የራስ ጉዳይ ቶ ታዩ። አትስሪልኝ። ቶ አልሰራም። እንደው እንደዚህ ነው እንግዲህ ካፕሎች የሚጣሉት ማለት ነው፣ በማይሆን ነገር ማለት ነው። እንደው ምን አገኘው? በእናትሽ እንዳንተረድ ምን አገኘው? አንቺ ማታልቅሻ እንደሄዷል። ተይ ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና እንደው ላልቅስ ብዬ ልወግ ነው። ምን አሁን ነው ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል። በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይገላግሉልሽ። ልክ ነሽ። አዎ እኔ እኮ አሁን አንቺ ጋር ስመጣ በር ላይ 4 በሬ ቆመዋል። ምንድነው ገጠር ያለው አቦቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? ለምን አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው። ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያውቅበት ቤት አሁን 4 በሬ እሱ ሲሞት ወስዳችሁ መቃብሩ። ይሄማ የደስ ነው መሰለ ጥሩ ሊያቆመት የእውነት ልጁ ይነሳል። ያው ስጋ ምሮት ነው የሞተው እኮ ባንድ ፊት። ታኩር ወደ ቀጣይ ሞቶ ገና ነው ዶክተር። በጣም ቆየው። ሰዓት ነበር። ምን ችግር አለ? አሁን ጀምር። በቀኝ በኩል ያለውን ነርቭ ቁረጠው። በቀኝ በኩል እኮ ነው ያልኩህ። ሰውየው እኮ ሞተ። በቀኝ በኩል በእኔ ቀኝ በኩል ነው። በአንተ ነው እንዴ? ዛሬ እኮ 4ኛ ሰው ነው የምትገለው። ሱፐራቲቭ ከሰራ ነው ጎል አስቀጣሪ አንተ። ሰውየው ሞተ እኮ። በቃ ዝም ብለህ ጻፍ፣ እንደሞተ ጻፍ። ዶክተር የሞቱ ምክንያት ምን ብለህ ነው የምጽፈው? በቃ ቀኑ ደርሶ ነው ብለህ ጻፍ። ያተብለው ደግሞ ከዚህ በላይ ደሞዛችን ይቆረጡ። የሐኪም ቤቱን ወጪ ይከፍላል። በቃ አንድ ኩላሊቱን አውጣና ሽጥና በቃ ይክፈል። ይችላል። የሰው ነፍስ እንደዚህ ቀልድ ነው እንዴ? ኧረ ተው። ማሳጅ ቤት የሚያዘወትረው ጀለስ አንተና አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? እንደምን ሊያደርግ ነው የሚሄደው? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር ነው የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም ቻፕ ዳርክ ይላል። ዳርክ ሂውመር በቃ ሐላሉ ነው ጨምሮ ሴቶች በሚዲያ ሙዝ ተበላ ወደ አይፎን 17 ፕሮ ማክስ ታደገ። ሴቶች ግን ገቢዎች ባት እንዳያስገባቸው አጃጁ መብታችሁ ነው እንዳትነግዱ። ያሱ እያሉ ግን የምር ነው ማለት ነው።
አይፎን 17 ፕሮ ማክስ የድንግል ሴት እጅ ውስጥ እንዴትም ሊገባ አይችልም ያለው እየሰማችሁ ነው ሴቶች ገቢዎች እንዳይይዛችሁ እያለ ነው። እንጀራ ላይ ጸጉር ስናገኝ ይደብረናል። ዳቦ ላይ ግን ኖርማል ነው። አንዳንድ ነገሮች በጣም ስብስብ ናቸው። ዝም ብለን እንለፈዋ ማብራራት አይጠበቅብን። ቴካዊ አዝዤ ነበር ደርሷል እንዴ? አው ደርሷል። 1-2 ደቂቃ ቁጭ በይ እስከዛ። እሺ ሁላችንም እዚህ ጋር ያለነው ውስጣችን አሮ ያው እንጂ ለሱም አንድ ምግብ ስጠው። እሺ የሁለቱ ምግብ ሂሳብ ለሱ እንዴ? ባለቤቱ እሱ ነው። እችላለሁ እኔ ሁሌም እችላለሁ። እቺ ያው ምግብ አልሸጥለት ሲል ማለት ነው የምትፈጥራት ዘዴ ነች። ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ አዝግቫይኖሽን አንድ ቪዲዮ ይዘን መተናል። እስቲ አንድ ሙዚቀኛውን የለቅሶ ቤት ሙሾአጠንቃኙን እስቲ ሸክላ ፊት አይተን አልታወቀም። እስቲ አይተነው እንምጣ። ይኸውላችሁ ፊልተር አጠፋለሁ ስሙኝ። ከዛ በኋላ ግን ወድጃለሁ ቆንጆ ነው ምናምን የምትሉ ግን ምናምን ኮከብ ሰማይ እንትን አልልም ላይክ አንተ ስለፊት ታወራለህ በዚህ ርዝመት እንደ ሁለታችንም ራሱ ፊት ራሱ ማለት ነው ያጥራል ካንተ እንደ አንተ እኮ ፈጣሪ ሲረዳ ነው። አይፎን ባይኖር እኮ በቲቪ ነበር መገባው ነው ይልልኩ ነው ይልጁ አይበቃም አዎ የምሬን ነው። እኔ ፊልተር ከምታጠፋ እንደ ኢትዮጵያነት እንደው እንደ ራስን አጥፋ። ምን እሺ ሸሚዙን ኪን ነው የሚያመጣው። ዛሬ ደግሞ የጠንፊኛ መስለ ይድሮ ነው የምሬን ነው። መጨረሻ ደደብ ዘፈን ሳይወጣ በፊት እኮ ማለት ነው ቺኳ ሂድ ቂጠን ሳጠርግ ስትለው እኮ አውጥቶ እኮ የጠረገ አራና እንደ ዶናት ሰጥቶት ማኑን የበለው አልገዛም ያለ ልጅ እኮ ነው። የምሬን ነው። ፊልም ቢሆን ማለት ነው እስከ ምጽአት ድረስ አያልቅም። የምሬን ነው። የቆሰለ በግ መስለህ እንዴ ምን ማራይ ስኳር ልጅ ቢሆን ፊት አይጣፍጠኝም። አይ ለብሳል። ኧረ ለብሳል ግን መድረክ ላይ ሲወጣ ራሱን እንትን ከለር ፉር ታረግ ምን ያበዛል። ግን ወዶ ይሷል። ሸሚዙን በኮልጌት ነው እንዲያጠፍኩ እንዳለ ተሸብሽቧል። ያረዳልሽ ስለዚህ ተወራለሽ። ኧረ ድፊት ጆሲ እንዴት ነው ወረዱባት። ለሀገሬ አንድነት ጠንካራ መሰረት ለመገንባት አበሳይን ሳይ እናንተ ከስር ትደምጡ ያኔ ዋጋችሁን ስታገኙ መንግስቱ ኃይለማርያም አረመኔ፣ ጨካኝ፣ ሰው በላ እያላችሁ ራሳችሁ በፈጠራችሁ ተቀደደ ይመች ብራዘር በደንብ የሰራሃት ከዚህ ጋር ትስታል፣ ከዚህ ጋር ሰው ይስታል፣ እዚህ ጋር ሆኖ ደንጋራ መነጽሩ ማን አውልቅበታል። ቤተሰብ ዛሬ ነው ለየት ያለ ነገር ነው ማሳያችሁ። ያቺ ምንድናት? አሁን የዛች ላም ይሄ ደግሞ ውጤቱ ነው ማለት ነው። ምን ይላል የሚለውን ነገር እናያለን። እንጀራ ይዘናል። በነገራችን ላይ ኑሮ ተወደደ ብለህ አታማ ቅመም እያደረገበት ነው። እንጀራ ነው። ሳቅ መጥቶበታል። ኧረ በለው የዚህ ሰውዬ እናት ታጠቂ መቀነት ልጅሽ እህል ትቶ ጎረሰልሽ እበት በለው እኮ ነው። ኢዲት አለው ይሄ ነገር እንዴት ነው? እኔ እንደበላው ነው የታወቀኝ። ነባ የኔ ውድ ልጅ መጣልኝ። አረጀት የተረገም ገና ወር እንኳን ሳትናር ሀዋት ትለኛለህ። ይወዝጉዝህና ማን ነው እንደዛ? ሄሎ ሚስ የዛ የታች ልጅ አባት ነኝ። ምንድን ነው የምትሉት? ቤት ውስጥ አንተም ቤተሰቦችን በእንግሊዘኛ አውሩ የምትሉት ምን ማለት ነው? እኛ ሳንማር አንተ እያስተማርን ያለ ነው ልጁ። ለምን እዛው ራሳችሁ በእንግሊዘኛ አታወሩትም? ነባ እኔ ነው የምልህ የለየልኝ ጎረምሳ ነው። ጸብ የሚለኝ ለምን ደሜ አማራ ነው።
እባክህ ፈጣሪ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ። ሴኖች ይህን ሰሞን አፍልተዋል። ገን መተናል ልብ ገዝተናል። አባሪዎቼም አሉ ነው የምልህ። ዛሬው ፒካፕ ላይን አውሬ ለሆኑ ሰዎች ነው፣ ለደፋሮች ብቻ። ፒካፕ ላይን ዋን ለስክስተኛ ቸካ ሂድበት። ዳንኪራው ያንቺ ነው ጭፈራ ሲያምርብሽ፣ እንደ ጎጃም ዘፈነኔ ላንቀጥቅጥሽ። ሙከከ ነው የምትለው ሙከከ። ሁለተኛው ለማርቆራጭ አንዱ ማርቆራጭ ተባበሩኛል እንርዳው። ኦንጂት ማርቆራጭ ነው ብለሽ ችላ እንዳትይኝ፣ የዘበለልሽውን ማነሳው ነኝ። ክብር ለማርቆራጭ ክብር ለማርቆራጭ። and the last one ፒዛ ጋጋሪ ቸካ። ኦንጂት የሰራሽው ፒዛ በጣም ነው የጣመኝ፣ ግን ከቂጣው ይልቅ ዳቦ ይሁን ባይነ። ሙከከ ነው የምትለው ሙከከ። እንሞክራት እንደችን ነገር ሙከከ ትል እንደሆነ ቴክስት አጻጻፍ ቢ ላይክ ተአምር እንዴ! የምን አንተ ነው አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሙርት ይዛል እንዴ? ወንድም ነው ምንድነው የምታወሩ? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። በእናትህ እስቲ እቺ ያው የቴሌግራም ምን ቴሌግራም ብቻ በሁሉም አሉ እንደዚህ ያሉ የሚያወሩ ማለት ነው። አስተካክሎ ለማለት ነው። ምን አባህን ሳገባ አንተ ሸሩታ አንተ የጉስቲ ልጅ ምን አባክ ካገባ ሰው ገደልኩኝ እኔ። አባንቺ ምን አደረገ ነው? ሂድ ግባ። ምን አረኳችሁ? በእናታችሁ ለምን ትገባጥሩኛላችሁ? ፖሊሶች ምንም ምሳት አቃጥቅቼ ነበር። ኧረ ለምን ትመታኛለህ? ምን አረኩሽ? አንተ ተንበረክ አቋራል። ዝም በል። ሻማ ወረድ ቶሎ በል። የሻማ ሻማ ምን ያደርጋል? ምንም ሻማ አልያዝኩም። ምን የሻማ ወረድ ገንዘብ ነው የተባልከው? የሻማ በእናትህ ዛሬ ማርያም አይደለም ገብርኤል አይደለ ቅዱስ ሚካኤል አይደለ? የምን ሻማ ፈልጋለህ? ያስፈልጋል። አምጣ ተባልካል። የሻማ ፖሊስ ባልም አላገቡት ቀጥቅጣ አገቡኝ እና ለዚህ ጋር ለምን ትመጡቻላችሁ? ምንም አላጠፋሁት። እዚህ ጋር ታቃታቃት እኮ በእናታችሁ ባንካችሁ ተውኝ። ፖሊስ ካልከፈልክ በቃ እንደዚህ ነው። እስኪ አንድ ጊዜ እኝ በይ እና ያምራል እኮ ጥርስሽ። ለምንድን ነው የምትሳቀቂው? አንተ ነህ እኮ ያስጠላል ያልከኝ። ኧረ ያስጠላል። ቆይ አንድ ጊዜ እኝ በይ ላሳይሽ። እንዳንቺ አይነት ቆንጆ የሆነች እንትን አለች፣ ራፐር ሴት አለች። አሳይተኸኛል። ብሬስ ያላት ያቺን አይደለም። ቆይ ላሳይሽ። እኔ እናት እኝ በይ አንድ ጊዜ ግድ የለሽም። አንድ ጊዜ አሳይተኸኛል። እባክህ ደጋግሜ ባየው እራሱ አይሰለቸኝም። አባቴ ደቅ እሷን ነው ቁጭ ራሷን ሰው እንዴት እንደዚህ ይመሳሰላል? ተወኝ። እኔ ባይስ ነኝ፣ ወንድ ነኝ። ባይስ እኮ ነኝ፣ ባይስ ነኝ። ባይስ ነኝ፣ እኔ ወንድ ነኝ። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ ያድርግ። ቻው